ውድ ተመልካቾቻችን ጤና ይስጥልን እያለን የዛሬውን የዕለቱ ዜና ነው። ህወሓት መሰረዙን ተከትሎ በትግራይ ክልል የፌዴራል ፖሊስና መከላከያ እየገባ መሆኑ ታውቋል። እንግዲህ ፌዴራል ፖሊስ የፌዴራል መስሪያ ቤቶችን ለመጠበቅ የሚያስችለውን ተጨማሪ የፖሊስ ጉልበት እንደገባ የተለያዩ ዘገባዎች ያመለክታሉ። በሌላኛው ዜና በራያ ክልል በህወሓት ላይ ከፍተኛ ተቃውሞ ተነሳ። ይህም ተቃውሞ ደግሞ የራያ አስተዳደርን አትቀይሩም የሚል መልእክት ያዘለ ሐሳብ የያዘ ተቃውሞ ተካሂዷል። በራያ ከተማ እንግዲህ የዞኗ ዋና ከተማ ማጨው ይሄ ነገር መካሄዱ ይታወሳል። በሌላኛው የውጭ ዜና ደግሞ ፕሬዝዳንት ዶናልድ ትራምፕ ከካታር ጋር በቦይንግ የ200 ቢሊዮን ዶላር መፈጸማቸው ይታወሳል። ከነዚህ መካከል ወደ 64 ቢሊዮን ደግሞ የዲፌንስ ወይም ደግሞ የመከላከያ አቅማቸውን ለማጠናከር እየሰሩ እንዳለ ታወቀ። በሌላኛው ዜና ደግሞ የአሜሪካው ፕሬዝዳንት በኢራንና በአሜሪካ መካከል ያለው የኒኩለር ማብለያ ጣቢያን በውይይት ለመፍታት እየተስማማን ነው አሉ። ይህንን ደግሞ ወደ መጨረሻ ወደ ድል ዜና ሊያሰሙ እንደተቃረቡ አንዳንድ መረጃዎች ያመላክታሉ። ፕሬዝዳንት ዶናልድ ትራምፕ ለገልፍ ሀገራት ሳውዲ፣ ካታር፣ አቡዳቢ ያላቸውን ጉዞ ከፍተኛ በሆነ የዴሌጌሽን ወይም ደግሞ ከፍተኛ የሆነ አቀባበል እንደተደረገላቸው ዘገባዎች እያመለከቱ ነው። በተጨማሪም ካታር የዓለም ዋንጫ ማዘጋጀቷን ተከትሎ ያላትን ልምድ ለአሜሪካ እንደምታካፍል ቃል አቀባይ ስቲቨን ዊትኮፍ ገልጿል። በሌላኛው ዜና ደግሞ በቱርክ ኢስታንቡል በራሽያና በዩክሬን መካከል ከፍተኛ የዴሌጌሽን ድርድር ሊካሄድ እንደሆነ ሰምተዋል። ይህን ዜና እስካጠናከርንበት ድረስ የዩክሬኑ ፕሬዝዳንት ዜሌንስኪ ቱርክ መግባታቸው ታውቋል። እንዳሉትም ደግሞ ፕሬዝዳንት ፑቲን የሚገኙ ከሆነ እኔም ቀጥታ ከሱ ጋር የምገናኝ ይሆናል ብለዋል። በሌላኛው ዴሌጌሽኑ ግን ሎው ሌቭል ወይም ደግሞ ውሳኔን የማያስተላልፍ ከሆነ ደግሞ ራሳቸው ሌላ ዴሌጌሽን ለትራምፕና ለኤርዶዋን ካላቸው ክብር የተነሳ ውይይት እንደሚያካሂዱ ተናግረዋል። በሌላኛው ዜና ዶናልድ ትራምፕ በፓኪስታንና በኢንዲያ የተፈጠረውን ጠብ እኔ ነኝ ያስታረቁት በማለት ተናግረዋል። በመካከላቸው ያለውን በካሽሚር ግዛት ያላቸውን ጥል በንግግር ይፍቱ በማለት በተደጋጋሚ እንደወተወቷቸው ይናገራሉ። ዶናልድ ትራምፕ የሚታወቁት የንግድ ሁሉን ነገር ትራንዛክሽናል ሰው ናቸው። እንግዲህ ሰጥቶ በመቀበል የሚያምኑ የአሜሪካው የመጀመሪያ ፕሬዝዳንት ናቸው ተብሎ ይታሰባል። የአሜሪካው ፕሬዝዳንት አሁን ቀጥታ በዚህ ሰዓት ከአቡዳቢ ቀጥታ ንግግር እያደረጉ ይገኛሉ። እንግዲህ ባሏቸው ንግግሮች መካከል ለገልፍ ሀገራት ያላቸው ፖሊሲ ራሳቸውን በመሆን የአሜሪካ አጋር መሆን እንደሚቻል እንጂ የአሜሪካን ቫልዩ በገልፍ ሀገራት ላይ ኢምፖዝ ማድረግ እንደሌለብን ብለው ሀሳባቸውን ሲያንጸባርቁ ተገኝተዋል። ሌላው ደግሞ በኤአይ ከፍተኛ የሆነ ኢንቨስትመንት ሳውዲዎች እያደረጉ ይገኛሉ። እንግዲህ አሜሪካም ይህንን ሀሳብ ለመደገፍ ከፍተኛ ጥረት እያደረጉ ይገኛሉ። ውድ ተመልካቾቻችን ተጨማሪ ዜና የሚኖረን ከሆነ የምናቀርብላችሁ ይሆናል። እናመሰግናለን። ይህን ዩቲዩብ ቻናል ሼር፣ ሰብስክራይብ ያርጉ።